አንዳንድ ሰዎች ደግሞ አይደሉም ማለት ነው። ስለዚህ ነቀምት ከነማ አንደኛ ዙር ላይ ስንጫወት ብዙዎቻችሁ እየታመማችሁ ራሳችሁ መስዋዕት አድርጋችሁ ነቀምት ከነማ አንደኛ ዙር እንዲጨርስ አድርጋችኋል። ቅድም ተመርቀን ጸልየናል። እኛ ስታዲየም ውስጥ ሁላችሁም ጸልያችኋል። እሱ ነው የሚረዳችሁ ማለት ነው። አሁን ትልቅ ነገር ኃላፊነት እየወሰድን ነው። ይህ ነቀምት ቲም 2019 ብሔራዊ ሊግ የሚጫወት ከሆነ እግር ኳስ ዓለም ራሳችን ነው የምናገለው ማለት ነው። የእውነቴን ነው የምነግራችሁ። ሲጀመርም አላነሳም ማለት ነው። አንዳንድ ነገሮች ራሳችን እናገላለን። ነቀምት ከነማ በተአምር ድሮን ታውቃላችሁ? ሰው አልባ ነው የት ድሮን ብያችኋለሁ ከዚህ በፊት። እናንተ ግን ታሪክ ሰርታችሁ ብዙ ደጋፊዎች እንዲመጡ ወለጋ ላይ ያለው ሪቮሉሽን እግር ኳስ ተነስቶ ፕሪሚየር ሊግ ውስጥ አርሲ ነገሌ የደረሰበት ታሪክ ቦታ እነሳለን። እግዚአብሔር ዝቅ ካሉት ጋር ነው የሚሆነው ሁልጊዜ የሚገርም። ስለዚህ ማንኛውም በፌስቡክ ላይ በምን የሚነገረው ነገር አሁን እሱ ወደ ታዳምጡ ያሉት እኔን ይመለከተኛል። እሱን እኔ ወስዳለሁ ኃላፊነቱ። ምንም ነገር ሳትጨናነቁ ጅማ ላይ ብዙ ታሪኮችን ሰርተናል ማለት ነው። ዶክተር ጌታቸው የማታውቁት በፌስቡክ ላይ ራሱ መውጣት የለበትም። የኢትዮጵያ እግር ኳስ ቴክኒካል ዳይሬክተር ነው። የማታውቁት ካላችሁ ለቤተሰብ ጥየቃ ነው እዚህ በአጋጣሚ የመጣው። ያነሳው ብዙ ነገር አለ ጅማ ላይ ብዙ ታሪክ እንደሰራ ማለት ነው። የመጨረሻ 9 ጨዋታ ነው የምንጫወተው አይደል? 9ኛውን ጨዋታ እስከምንጫወት እንፋለማለን። ይህን ትልቅ ሀገር ክብር ለማስከበር ሌሎች ወሬ ብቻ ናቸው። እኔ በሞተር ሳይክል እየሄድኩኝ ውሾች ብዙ ይጮዋሉ ከኋላ አይደል? ነግሬያቸዋለሁ። ከደርጌ ተነስቼ ውሾች ይጮዋሉ። ሁሉ ውሻ ሲጮህብኝ ሞተሬን እያቆምኩኝ በዚህ ድንጋይ ቦረቡር እናንተ ጋር ትሬኒንግ አልደርስም። ብዙ ሰዎች የሚጮሁትን ተዋቸው። ቴክ ኢት ኢዚ በቃ እናንተ ውስጣችሁን እናንተና እግዚአብሔር ብቻ ነው የሚያውቀው። ስለዚህ እስከ መጨረሻው እውነት እግዚአብሔር የምትፈሩ ከሆነ ጓደኛ የምታከብር ከሆነ ለወለጋ ክብር ካላችሁ መታገል ግዴታ ነው። የመጀመሪያው ጨዋታ ድል ከማድረግ አንስቶ ኦኬ፣ የመጀመሪያው ጨዋታ ብንሸንፍም ችግር የለውም አለቀ ማለት ነው እንዴ? አላለቀም። እስከ መጨረሻው እንታገላለን። እኛ የመጀመሪያውን ጨዋታ ብናሸንፍ አሸንፈናል ብለን እኛ ጨዋታው አልቋል ብለን መኩራት የለብንም። እስከ መጨረሻ እንታገላለን ለወንድማዊ ፍቅር ማለት ነው። ስለዚህ የትልቅ ከተማ እኛ እዚህ ጋር አሰልጣኝ ሆነን እየቆምን ከሌላ ክልል ከዚህ አካባቢ የተወለዳችሁ ሰዎች ኦሮሚያ ሊግ ስታስገቡ፣ ወደ ብሔራዊ ሊግ ስታስገቡ፣ ወደ ሱፐር ሊግ ስታስገቡ እኔና እናንተ ነን የነበርነው። ዶክተር ጌታቸው ነበር። አሁን እኛ ያለን የቲም ከወረደ ትንሽ እግር ኳስ ውስጥ ባንሳተፍ የሚያስብል ነገር ስለሚወጣ እንታገላለን። ግን አሁንም እኔ የምነግራችሁ ብዙ ወሬዎችን አናዳምጥም። የማይሰራ ሰው እኔ ይገርመኛል። ታኬ በቀደም ዛሬ 20 ቀን እንደዚህ ነበር እንደ ፊቱ 21 ቀን ነው 20 ቀን ስንሰራ አንድ ቀን ያለ ማቋረጥ ሰራኛል። ፀሐይና ብርድ ውስጥ ፀሐይ ውስጥ ብዙ የማይሰሩ ሰዎችማ ያወራሉ። እሱ የምናዳምጥ ከሆነ ቲማችንን ነው የምናፈርሰው። ለሆነ መልፋት አሁን ይሄ ቲም ምንም ሰው አልጨመረም ዘንድሮ። ጨመርንም እኛ ብዙ ቲሞች ጨምረዋል። ነዋቆማ ዲንሳ ወደ ቤታቸው ነው የተመለሱት። ተመስገን ወደ ቲሙ ነው የተመለሰው አይደል ልጆች። አሁን እንግዲህ ማንም ምንም የጨመር መታገል ግዴታ ነው። 11ችን የምንገባ ልጆች ቤንች ላይ ያለ ነው ኦቨር ቤንች ላይ እዛ የምንቀመጡ ሰዎች ስሜታችን አንድ ሆነው የሞት ሽረት የሚባል ነገር አለ። ያለንን ሁሉ እንሰጣለን። እኛ በሙያችን ያለውን እንሰጣለን፣ እናንተ በመጫወት ትሰጣላችሁ። መተማመኑ አለ። በዲሲፕሊን ሐዋሳን የሚያክል ከተማ ላይ አይተናል። እጅግ በጣም ትላልቅ ሰዎች ናቸው። እጅግ በጣም የተከበራችሁ ናቸው። አይተናል። ቲሞች ቤንችማ እንጂ ምን እዛ ሰው እስከ መሞት ድረስ ሆኖ ሲበጠበጥ ነቀምት ከነማ በክብር ተለያይተናል። ያን ነገር ጅማ ምድር ላይ እናስከብርና በተለይ የጽህፈት ቤታችን ኃላፊ ለዚህ ቦታ አዲስ ነው። አሁን በጣም ቻሌንጁን እያየ ባለፈው ነገር ያቸዋለሁ። በጣም ትልቅ ክብር አለ። ኦልዌይስ ለምንድን ነው በ22 በ23 ደሞዝ የማይገባ የሚል እርምጃ እሱን የወሰደው። እናመሰግናለን። እኛ ሶሻል እንተዋወቃለን። ማነው ልጅ ያለው እዚህ ውስጥ ያውቃለሁ። ማነው ቤተሰቡን እንኳን የሚረዳ እስከ ጫማ ቁጥራቸው እንተዋወቃለን። ያ ነገር ቢያንስ ቤተሰባችሁ የምትረዱበት ትንሽ ብትሆንም ደሞዟ በድሉ በጣም እውነት ለመናገር ትንሽ የሆነ ቦታ ክብር ስላለኝ ነው እንጂ ቲም ማሰልጠን አልፈልግም። እንዲያውም ለሱ ነግሬዋለሁ። ኤፍኤም ላይ ቆረጠኝ እንደማልፈልግ ማለት። ወንድ ልጅ ደግሞ ገብቶ ትቶ ከሄደ ወንድ አይደለም አይደል? አንድ ወንድ ልጅ የሆነ ነገር ጀምሮ የመጣውን ነገር አይቶ
መጨረሻውን ማስረገጥ አለበት እንጂ በቀን እንደ ነው ክለብ ይገናቸው አይደል? 2008 እኮ ነበሩ ወደ 8 አሰልጣኝ ተቀየረ በሱፐር ሊግ ላይ ውስጥ። ስለዚህ ወደ ጅማ ስንሄድ እግዚአብሔርም ይረዳናል። በጣም ስትረስ ውስጥ ነው ያለነው እኛ እዚህ ከተማ ነው የተወለድነው ልጆች። እኔ አሁን የሐዋሳ አሰልጣኝ በሆን የጅማ አሰልጣኝ ብትሆን ቲሙ ወረደ አይታችኋል። በአመቱ 3 ቲሞችን በሁለት ዓመት አውርደዋል። ምንም አይመስላችሁም። እኛ ደግሞ እዚህ የተወለድን ስለሆን ክለብ ውስጥ አጥንታችን ተሰብሯል። ብዙ ፋይት አድርገናል ምንም ሳይከፈለን። ያ ነገር ሲሆን በጣም ያሳዝናል። ስለዚህ ይሄን ክብር በማምጣት የሰጣችሁን እድል በመጠቀም እስከ መጨረሻው መታገል ግዴታ ነው። እስከ መጨረሻው እንታገላለን። አንዳንድ ነገሮችን ትዘማል። እናመሰግናለን ጓደኞቻችን ከኋላ እነ ደራራ ይርጋ ውርጌሳ እነ ታምራት እነ ታሪኩ አሁን ከኋላ መጥቶ እውነት ነው እኔ ይደውሉልኛል። በጣም በቃ ትበረታታል። የት ነው ያላችሁ? ነጥብ ስንት እንዳለን የማያውቁ ስራ አስፈጻሚዎች አሉ። ስንት ነጥብ እንዳለን የማያውቁ አሁን እነሱን ብለን እኛ ታዲያ ይሄን ቲም እናወርዳለን? መታገል ነው። ሁሉም በራሱ እውቀት ቲሙ ሰፖርት ስለሚያደርግ እኛ ከኋላ ያለውን ሳይሆን የወለጋን ሕዝብ ክብር ይዘን እንታገላለን። እግር ኳስ ያመጣውን ነገር ደግሞ እንቀበላለን። ዓለም ላይ ያለው ነገር ከመጣ ደግሞ ስለምንቀበል በዲሲፕሊን ሐዋሳ ላይ ባረጋችሁት ጅማ ላይ ማስቀጠል ነው። በጥቃቅን ነገር ታሪኩ እንዳለው እኔ ራሱ ውስጠኛ ይመጣብኛል። ዊን ማድረግ ያለብንን በጥቃቅን ነገር ያጣናቸውን ነገር ደግሞ ብዙ ሰርተናል እናስተካክልና መጨረሻ ላይ ነገር ስለሚረዳን እኔ በጣም በህይወቴ ውስጥ በጣም የምፈልገው ፓርቲ ነው። ይሄን ነቀምት ከነማ ወገብ ላይ አስቀምጦ ቢያዳለው ወደ ቤተሰብ መመለስ ከዛን ሌላ ፕላን ስላለን ማለት ነው። ይሄን ነገር ደግሞ የምናደርገው ከእናንተ ጋር ብቻ ሆነን እውነት ከእናንተ ጋር ሆነን እኔ አሁን መጫወት ብችል ለነቀምት ከነማ የመጨረሻውን ማድረግ የምችለው እሱ ብቻ ነው። ተጫውቶ ይህን ቲም ማስቀረት ግን አሁን አንችልም ማለት አይደል? እናንተ ናችሁ የምትጫወቱት። እስከ መጨረሻው ትልፋላችሁ፣ ትታገላላችሁ። እንደ ሌላ አሰልጣኝ ብትሰላ እንሄድም። እንዴት አድርገህ የራስህን ቤትን አፍርሰህ ትሄዳለህ? አይቻልም። ስለዚህ ማዕድ የበላችሁበት ነው። ቢከፋም ቢለማ ቢሆንም ባይሆንም መጨረሻውን ጨዋታ እስከምንጫወት እንታገላለን። ይሄ ደግሞ እንደ ህልም ሆኖ እንደ ታሪክ እናወራለን። ቁጭ ብላችሁ ታወራላችሁ። 2019 ተፈትነን ነበረ። አሁን ግን ወደ ፕሪሚየር ሊግ ለመግባት እናደርጋለን። ወደ ኦሮሚያ ሊግ፣ ወደ ሱፐር ሊግ፣ ወደ ብሔራዊ ሊግ ያስገባው ተካልኝ ነው። ይገርማችሁ ነገር አሁን ያንን የማስቀረት አቅም አለ። ያንን የማድረግ አቅም አለ። አደራ የምንለው ጌቾ እንደተናገረው ከኛ ጀርባ ያላችሁ ሰዎች እውነት እናንተ እንደ አርሲ ነገሌ እንደ ደምቢ ዶሎ ለሀገራችሁ ፍቅር ካላችሁ እስከ መጨረሻው እዛ መጥተው አሁን የጀመራችሁትን ነገር ካጠገቡ መሆን ነው። በቢሮአችን በኩልም የመጨረሻው እስከ መጨረሻው ክፍያ ደሞዛቸው እስከ መጨረሻው ሽንፈት ቢመጣ ብታሸንፍ ሳትኮራ ስትሸንፍ ደግሞ ልጭ ከማለት እስከ መጨረሻው ቲሙ እዛ እስካለ በስልክ ሆነ እዛ ቦታ በመገኘት ይሄን ቲም ማበረታታት ግዴታ ነው። ከከንቲባው አንስቶ መጥቶ እዛ ጋር ማበረታታት አደራ እንላለን። ነገኛ ለ2 ወር ልንሄድ ወርዛ ወደ 7 ቀን ሊሆን ስለሚችል የተሰጠን ኃላፊነት ደግሞ ከእግዚአብሔር ጋር ተወጠን ቅድም እንዳልኳቸው እንደ ድሪም ይሄም ነገር ይሄን ቀን አልፈዋል ብለን ከእናንተ ጋር በስልክ ክረምት ላይ ሌሎቻችን ከከተማ ላይ ደግሞ አንድ ላይ ቡና እየጠጣን ይህን ታሪክ ተቀይሮ አንድ ላይ እንድናወራ እግዚአብሔር ይርዳን። ነገር ግን አከብራችኋለሁ። እግዚአብሔር ይርዳናል። መልካም መንገድ ይሁንላችሁ።